ቤት ካሉት ይልቅ የተፉት በጎቿን ኢትዮጵያ ምንዳምላ ናፍቃ ለልጆቿ ወሰው ልቤን ወሰው ሁለት ፍቅር ይዞኝ ያንሰው ወሰው ልቤን ወሰው አንድም ካገር ይሰው ወሰው ነሆይ ናፍቆት ሰዓት ነሆይ ናፍቆት ንፋስ ነሆይ ይሄ ኤፍኤስአር ሪቲና የምግብ ፕሮግራም ማጠናከሪያ ድርጅት ከምንም በላይ እኛን ደግፎና እኛን በመርዳት ላይ ያለ አቋም ነው። ወጣቱ ወደ የተለያየ ቦታ ተበትኖ እንዳለ አሁን ይሄ ድርጅት ተመጣ ወዲህ ተሳትፈን ባንድ ሆነን ወደ አንድነት መጥተን እየሰራን ያለው ከሱ እኛ የቁጠባ ድርጅት 135 ሺህ ብር ቆጠብን። እሱ ደግሞ 540 ሺህ ብር የሚደርስ ሰጥቶን እየሰራን ያለ ነው። በዚህ ላይ በጣም ተሳትፎ ወጣቱ የጠናና የጎላ ነው ድጋፉ ማለት ነው። አሁንም የተለያዩ አልባሳት ታይቀር የተለያዩ ጸረ አረሞች ጸረ መድኃኒቶች እነዛን አድርጎ እየረዳን ስለሆነ እኛ ይሄን ድርጅት ከምንም በላይ ያመስግነን። እኛ ደግሞ ወጣቱ ወደ ስራ መጥተን እየሰራን ባለንበት ወቅት በጣም እያመሰገንን እንላለን። አሁንም ደግሞ ወደፊት ከመኸር ስንዴ ወደ በጋ ስንዴ የመቀየር አቅም ስላለን አሁንም ይሄንን ጉድጓድ ጀምረናል። እኛ እሱ ደግሞ በሚቻለው አቅም ረድቶን በአመት ሁለቴ ለማምረት እየተዘጋጀ ነው ወጣቱ ያለው። ይሄን በአመት ሁለቴ የማምረት አቅማችንን ተሞክሯችንን እየደገፈን እኛም ባለን አቅም እሱም ባለው አቅም አጠናክሮ እንዲቀጥልልን እኛም በትህትና እንጠይቃለን። ከዛ በመቀጠል ደግሞ ይሄ ወጣት በጣም እስከዛሬ ድረስ ከምንም በላይ ተበታትኖ እንዳለ አሁን ደግሞ አንድ ሆኖ ወደፊት ለመስራት ዝግጁ ነው። እነዚህ ያው 2017 2018 የምርት ዘመን ይሄ ፕሮጀክት ኤፍኤስአርፒ ፕሮጀክት እኛ ጋር ያው እንዳድስ ነው የመጣው። እንዳድስ መጥቶ ያው 30 ወጣቶች እንዲመለመሉ በግብርናዎቻችን ባለሙያዎች አማካኝነት 30 ወጣቶች ተመለመል። 30 ወጣት ከተመለመለ በኋላ ያው የተወሰነ ተፈረርከን ነበረ ድርጅቱ እንትን በሚልበት ሰዓት ላይ ያው የተወሰነ በአገሪቱ ቀውስ ምክንያት ውይይት ትንሽ አጥሮን በደረጃ ግን ሲገባን መተው ያወያዩን በነበረበት ሰዓት ወዳውኑ ወጣቶቹ ከሰባሰቡን በኋላ ኃላፊ ምን ተተመራረጥን በኋላ ወደ ስራ ገባን። ወደ ስራ ስንገባ 135,000 ቁጠባ ቆጠብ 135,000 ቁጠባ ከቆጠብን በኋላ እሱ ደግሞ ወደ 540,000 በድምሩ አጠቃላይ እሱም ይረዳን 540,000 ብር ገደፈን። ከገደፈን በኋላ ወደ ስራ ገባን። ወደ ስራ ከገባን በኋላ መሬቱ በደንብ ታረሰ። መሬቱ በትራክተር ታረሰ። ከታረሰ በኋላ ወደኛ ገባን ወደ እርሻ ስንገባ ወደ እርሻ ገባን። ከገባን በኋላ ዘር 15 ኩንታል ስንዴ ከድርጅቱ ተሰጠን። መዳበሪያ 50 ኩንታል፣ ማጭድ 90፣ ዶማ አካፋሲል 15፣ መርጫ 2 እነዚህን በማለት በጣም ገድፎናል። በጣም በርካታ ግድፎች እየገደፈን በመሆኑ የተነሳ በአሁኑ ሰዓት ጥሩ ደረጃ ላይ ነው ያለው። ስንዴው ቢታይ በጣም በሚገርም ደረጃ በሰው ቁመት በላይ ሆኖ የተለየ ዘሩም የተለየ ዘር በመምጣቱ ለውጥ አለን ብለን እንገምታለን። ግንቦትና ሰኔ ላይ ደግሞ የተለየ ስንዴ አምርተን ወደ ገበያ የምናቀርብበት ደረጃ ነው። ስለዚህ ፕሮጀክቱ ኤፍኤስአር ፕሮጀክት በጣም አሁንም እየገደፈን እያለ ስለሆነ እኛም አልተኛንም ነቅተን እየሰራን ያለ ነው። ጧትም ማታም ከባለሞቻችን ከአመራሮቻችን ጋር እዛው ጧት ማታ እየተወያየን እየገደፉን በመሆናቸው የተነሳ አሁንም እኛ ደግሞ ብዙ ሀብት ብዙ ንብረት ለማግኘት ስለሆነ አሁንም ይሄ ፕሮጀክት በጣም እናመሰግነው ፕሮጀክት ነው። አሁንም ጧትም ማታም ባይለየን የተሻለ ነው። ስለዚህ ወጣቱን ለማድረጅ ብሎም ለሌላ ወጣት አሁን ፎከር እየተያዘበት ስለሆነ ፕሮጀክቱ ሰፋ ያለ ፕሮጀክት አሁንም እንዲጠናከርልን ያው ጥያቄ እናቀርባለን። የተገኘንበት ምክንያት ለአንድ ነገር ነው። ፕሮግራሙ እንደ ፕሮግራም በጣም ዘርፈ ብዙ ስራ ነው የሚሰራው። ከስልጠና ጀምሮ መስኖን ተጠቃሚ ከማድረግ አንጻር እስከ ስራ እድል ፈጠራ ስራ ይሰራል። ለዛሬው መጣ ነው ግን አንድ ስፔሲፊክ አድርገን አንድ ጉዳይ ብቻ ነው የመጣ ነው። ዛሬ መጣ ነው ለገበሬ በዓል ለማዘጋጀት ነው። ያዘጋጀን ያለበት ቀበሌ 018 እና 06 ነው። ለ18 ብቻ ነው ለመስጠት ዛሬ የምንሞክረው። ከባለፈው አመት ለየት የሚያደርገው ዛሬ እየጎበኘን ያለ ነው በፕሮግራሙ ራሱ ብቻ ያዘጋጀነውን ሰብል ነው።
እስከዛሬ አሁን ስናስጎበኝ የነበረው በመንግስት ሰራውን ነገር ግን ባለሙያ መጥቶ አርሶ አደር መጥቶ የወረዳ ባለሙያ መጥቶ እሱን ካየ በኋላ ወደ ሌላ ቀበሌ ለማስፋት ነው። የዛሬው ልዩ የሚያደርገው ግን ፕሮግራሙ ብቻ የሰራውን ስፔሲፊክ አድርገን ነው ያየን ያለ ነው። 018 ላይ 18 ላይ የሰራነው ስራ ምንድነው? ለ30 ወጣቶች ነው። ለ30 ወጣቶች ወንድ 16 ሴት 14 በድምር ለ30 አርሶ አደሮች ከፕሮግራሙ ድጋፍ 75% ወደ 405 ሺህ ብር አካባቢ ከወጣቶቹ ከ30 ወጣቶቹ 135 ሺህ በአጠቃላይ 540 ሺህ ብር ፈንድ አድርገናል ማለት ነው። 540 ሺህ ፈንድ ስናግ ምን ነው የሚጠቀሙት? አንደኛ ስንዴ ነው። 15 ኩንታል ስንዴ ዳንፌ የሆነ ምርጥ ዘር ገዝተን የሰጠንበት መንገድ አለ። ለዛ ደግሞ 50 ኩንታል መዳበሪያና የተለያዩ ኬሚካሎች እገዛ አድርገናል ማለት ነው። ወጣቶቹን የምናስበው ለዛሬ በ10 ሄክታር መሬት ላይ ነው ይሄን የሚሰሩት። በ10 ሄክታር መሬት የሰሩትን ስራ በየአመቱ እያሰፉና ከፍ እያደረጉ ዛሬ ወጣት የሆኑ ሰዎች ነገ ጧት ኢንቨስተር እንዲሆኑ ነው የምንሰራው። በተለይ እንደ ጃማ እንደምታውቁት በጣም በሰብል ልማት የተሻለ አካባቢ ነው። ከሰራንበትም በጣም ብዙ ስራ የምንሰራበት ነው። ምንድነው ዋናው ነገር እነዚህ ሰዎች ዘር ብዜት ናቸው። ዘር ብዜት ደግሞ እንደ ጃማ አካባቢ እንደምታዩት ብዙ ጊዜ ዘር ብዜት እዛ አካባቢ የለም። እንደ ጃማ ይሄን ዘር ብዜት በ10 ሄክታር ላይ እነዚህ 30 ወጣቶች ከጀመሩ እንትኑን ትስስሩን እያካሄድን በሁሉም ቀበሌ ላይ ትስስር እየሰራን እንደ ጃማ የተሻለ ምርት ለማምረትና የተሻለ አካባቢ ለማግኘት ሀሳባችን ማለት ነው። ዘር ብዜት በአካባቢ ላይ እስካሁን አልተለመደም፣ የለም፣ አዲስ ነገር ነው በመሰረቱ። ያው ብዙ ጊዜ ከመንግስት ይመጣል ሲዋን ዝርያ ዝም ብለን ነው እንትን የምንለው። ግን አሁን ዘር ብዜት የሚለውን ነገር ያሟላ በኳራንታይን ያለፈ ቴስት ተደርጎ ከዚህ በኋላ ምርቱ ከተመረተ በኋላ ለሁሉም ቀበሌ ዲስትሪቢዩት የሚደረግበትና ስራ ወደ ሁሉም ቀበሌ የሚሰፋበት ነገር ነው ያለው። እውነት ለመናገር በዚህ ስራ ወጣቶቹ በጣም ደስተኛ ናቸው። እኛም በጣም ክትትል እያገለልናቸው ነው። የተለያየ ስልጠና ሰጥተናቸዋል። ከአንድ ጊዜ 2 ጊዜ 3 ጊዜ አቅማቸውን የሚያጎለበት ስልጠና፣ በስንዴ ላይ እንዴት እንደሚዘራ ስልጠና ባለሙያ በየ15 ቀን በየወሩ እየሄደ ክትትል የሚያደርግላቸው ማለት ነው። በዚህም የተነሳ ጥሩ መንገድ ላይ ያሉ አርሶ አደሮችና ጥሩ ስቴጅ ላይ ያሉ አርሶ አደሮች ናቸው ለለውጥ የተዘጋጁ። ምናልባት ከ2 አመት ከ3 አመት በኋላ ትላልቅ ኢንቨስተር ሊሆኑ የሚችሉ አርሶ አደሮች እየተፈጠረ ነው ማለት ነው በፕሮግራሙ ያለው ነገር።